السلام عليكم ورحمة الله. الله أكبر ወንድ ጓሮአችን ላይ ባለው ነገር መክሰስ እንሰራለን። ቆስጣ ወይኔ በጀሌ ጉንዳን ብቻ ነው ያያችሁ። ጎመን፣ ቆስጣ፣ ሽንኩርት ቆስጣ ጓሯችሁ ላይ የፈለጋችሁት ነገር እንደዚህ መትከል እንዴት ደስ እንደሚል ማለት ነው። አልሐምዱሊላህ። ግን ይሄ የኔ ጓሮ አይደለም የሰው ጓሮ ነው። ሲስተር ጋር ሄጄ ማለት ነው እና የነሱ የአከራዮች ጓሮ ነው። ጓሮ ሳይሆን በር ላይ በቃ እንደዚህ ሲታይ ደስ የሚል ነገር ነው ማለት ነው። ዝናብ ካለ ቦታው ይሰጣል የፈለጋችሁት ነገር ብትተክሉበት ማለት ነው። ይሄ በቆሎ አለው እንዴት እንደሚያምር እና ገጠር ላይ ደግሞ ብዙ ነገር አሳያችኋለሁ። አሁን ወደ ገጠር ላረፈም እንገባለን ብለናል ኢንሻአላህ። አላህ እናንተንም ለሀገራችሁ ያብቃችሁ። ማን እንደ ሀገር ማለት ነው። ቤተሰብ አይናፍቃችሁም ወይ? እና ወደ ሀገራችሁ ጎራ በሉ። ሀገራችን ላይ ብዙ ነገር አለ እና ምርት ብትሉ ራሱ ማሻአላህ ነው። ያኔ ጉንዳኑ ዛሬም እንደሆነ አላውቅም እንዳለ ወሮታል እና እንደዚህ ደስ ይላል በጣም ማለት ነው። ቁርስ ሰርተን መክሰስ ማለት ሰርተን እንገናኝ። ያው የኔ የራሴ አሰራር ስለፈለኩት ነው እንጂ እንደዚህ ይሰራል ወይ በቆስጣና በጎመን እንዳትሉኝ። እና እንደዚህ ነው። እዚህ ጋር ድስታችን መጥበሻችን አግለናል። ቢስሚላህ ቢስሚላህ። እሺ ቆይ ልስራልሽ፣ አሊፍ ልስራልሽ። እንደዚህ መክሰስ በቀላሉ ደግሞ ሲጣፍጥ ብታዩት ማለት ነው። ሀቂቃ ሞክራችሁ ይዩት ማለት ነው። እንትኑ በጣም ደስ ይላል። እናልሽኝ አሊፍ አትበጥጪ፣ አትረብሽ። በር እየተንኳኳ እንግዲህ እንደዚህ አድርገን